ይሄው ነው ማለት ያው እኛ ማስቀድሞም ስንል የነበረው ቤተክርስቲያኒቱን እዚህ ላይ በተለይ ቲክቶክ ላይ የምታገለግሉ ወጣቶች ቤተክርስቲያኒቱን አታቋትም ብለው ብዙ ወንድሞች ይጮሁ የነበረው ይሄን ነው ሀሳብ ነው። ምክንያቱም በእውነቱም አታቋትም። ብታውቋት ኖሮ አምስቱ አዕማደ ምስጢራት ሰው ከተቀበለ በቂው ነው ብላችሁ ባልደመደማችሁ ነበረ። ገና ዶክትሪናል ኢሹ ብቻ አይደሉም፣ ዶግማቲክ የሆኑ ኢሹዎች ላይ ራሱ ብዙ ችግሮች አሉ፣ ብዙ አለመግባባቶች አሉ እና ይሄንኑ ነው ያው ሄዶ አሁን እዚህ ጋር ደርሷል። ቅድም አእምሮዬ ግን ስታክ ያደረገበት አንድ ስፍራ አለ። በተለይ ሊያ የከፈተችበት ቦታ ላይ ክቡር መልአከ ፀሐይ ጸዳለ ነጋሽ የተባሉት እኚህ ሰው እንደው ከመገሰጽ ያለፈ ቲክቶክ ላይ ያሉ ወጣቶች እንደዚህ ናቸው እንደዚያ ናቸው አይቻልም ይቻላል የሚለውን ከመገሰጽ ያለፈ መልስ ለምንድን ነው ያልሰጡት የሚለው ጥያቄ ነበረኝ። ያው እሱን ጥያቄ ኦብቪየስሊ አሁን መሪጌታም መልሰውታል። ምን ብለው መሪጌታ በአጭር ቃል አስቀምጠውታል። በመካከላቸው እንደው በትንሹ 1:30 የሚሆን እይታ አለ እዚህ ጉዳይ ላይ ብለዋል። ስለዚህ አንዱ ላይ ምላሽ መስጠት አይቻልም። ለምን በጣም ስትከፋፈሉ ባይዘው በትምህርት ላይ አንዱ ላይ ምላሽ አትሰጡም። ይሄ የሁለት ጎራ ጉዳይ አይደለም። ይህንን ያው አስቀድሞም በመረጃ ባለፈው ኤርሚ የሚያነሳው ቪዲዮ ነበረ። አንድ ሰው እዛው ቤተክርስቲያኒት ውስጥ እንደዚሁ እንትን የሚያገለግል ይሁን የሚገለገል 21 ሊቃውንት ጋር የማርያምን ጥንተ አብሶ አለባት የለባትም የሚለውን 21 ሊቃውንት ጋር ተደውሎ 21ዱም አንዳቸውም አይስማሙም ማለት አንዳቸውም ከአንዳቸው ጋር አይስማሙም። እንደው በዚህ ደረጃ የተለያየ ሀሳብ ግን ይሄ ሁሉ ለምንድን ነው? ይሄ ሁሉ ለምን አስፈለገ? ህዝቡስ ኢየሱስን እንዳይመለከት ሚዩት አታርጓቸው፣ አንዳንዶቹን ተዋቸው አይሉ ተራውያን እያለ ነው። ችግር የለውም ይገባል እና እንትን ጊዜ ይኖረዋል። ይሄን ያህል በትንትኑ የወጣ አስተምሮ፣ ይሄን ያህል የተበጣጠሰ አስተምሮ ምን አድርገው ያገናኙታል? አሁን ይሄ ሁሉ ደግሞ ለምን አስፈለገ ሲባል ይሄ ሁሉ ያስፈለገው ለዘመናት የህዝቡን አእምሮም ሀሳቡም አይኖቹንም ወስደው ፍጡራን ላይ ተክለውታል። ማርያም፣ ገብርኤል፣ ሚካኤል፣ ሩፋኤል፣ አቡነ ከሌ የተባሉ ደግሞ በቃ አሸናሉ። እንደው ስማቸውን አንዳንዶቹን ብንጠራቸውም አቡነ ምሰሶን፣ ደንቆሮን ምናምን አሁን ብናነሳቸው ተሳደባችሁ ይሉናል። ግን የራሳቸው መጽሐፍቶች የሚያነሷቸው ስሞች ናቸው። ቅዱሳን ሰማዕታት የሚሏቸው በቃ ህዝብ እኔ አንድ ሀገር እንደው ቢሰፈር ለነኚህ አይበቃም። በጣም ብዙ ናቸው። እኔ እርግጠኛ ነኝ አብዛኛውን ኦርቶዶክሳዊ ብዙዎቹን አያውቃቸውም። ኢቭን በስም ደረጃ እንኳን ለኛ አይቅርና ወደ እነኚህ ሁሉ አይናቸውን ተከሉና አሁን ምን ያድርጉት? አሁን ወጣት መጣ ምን የሚል ትንሽም ቢሆን በጥቂቱም ቢሆን መጽሐፍ ቅዱስን የሚያነብ ከዛስ ጥያቄ ይነሳል። አሁን ስም ማስረዘም ብቻ አይደለም። ክቡር መልአከ ፀሐይ ጸዳለ ነጋሽ የሚል በጣም ይሄ ስም በጣም የወደድኩት። እንደዚህ ስም ማስረዘም ብቻ አይደለም። አሁን ጥያቄ ተነስቷል። አሁን ወጣቱ ጥያቄ ያለን እያለ ነው። መልስ ስጧ። መልስ የምን እናንተ ቲክቶክ ላይ አታገለግሉም? ታገለግላላችሁ ነው። መልስ ነው እንጂ የሚጠበቀው። አቤት ዝም ብሎ በባዶ ግሳጼ ምን ዋጋ አለው? እንደው በጣም በታላቅ ትህትናና ክብር ነው ይህንን ምለው። በተለይ እዛ በምታገለግሉ ቀሳውስትም ታላላቅ አባቶች የተባላችሁትም ቤተክርስቲያኒቱን በብዙ ዳይሬክሽን የምታንቀሳቅሱቱ መልስ ስጡበት እንጂ በህዝበ ኦርቶዶክሳዊ እኮ አሁን በጣም ጭንቅ ውስጥ ገብቷል። መልስ ስጡት። ለዚህም ወጣት መልስ ስጡት። ይህ ወጣት ምንም አልተሳሳትም። ምን እያደረገ ነው? መጽሐፍ ቅዱስን እያነበበ ነው። ጥያቄ እያነሳ ነው። ለሚያነሳው ጥያቄ ደግሞ መልስ ነው እንጂ የሚያስፈልገው እንደው በባዶ ግሳጼ ዝም ብሎ ስም አስረዝሞ መገሰጹ ምንም አይጠቅምም።
ህዝቡንም አልጠቀመም፣ እናንተንም ሊቃውንትንም አልጠቀመም። ምክንያቱም እናንተም መካከል በአስተምሮ ምክንያት ብዙ አይነት ስብጥር እንዳለ እናውቃለን። ብዙ አይነት መለያየቶች እንዳሉ እናውቃለን። አሁን እድሜ ለዚህ ለሶሻል ሚዲያ ምንም የተደበቀ ነገር የለም። ከዚህም በኋላ የሚደበቅም ነገር አይኖርም። ሁሉ ወደ ብርሃን ይመጣልና እባካችሁን ኦርቶዶክሳውያን በተለይ አገልጋዮች እና ሲኖዶሱም እንደዚሁም የሊቃውንት ጉባኤም እባካችሁ መልስ ስጡ። ማርያም ጥንተ አብሶ አለባት የለባትም የሚለውን አንደኛ እሱን መልስ ስጡ። ግን አንድ ልናስጠነቅቃችሁ የምንችለው ነገር ምንድን ነው? በማርያም ጥንተ አብሶ ላይ ብቻ አይደለም የሚቆመው፣ ወይንም ገድላቱን የተቀበለ ያልተቀበለ ኦርቶዶክስ አይደለም የሚለው ብቻ አይደለም ጥያቄ የሚመጣው። በደንብ ተዘጋጁ። በጣም አሸን የሆኑ ጥያቄዎች ከዚህ በኋላ ይነሳሉ። ህዝብ እኛ አሁን በቃ አንዳንዶቻችሁ ቡና ቁርስ ይዛችሁ ቡና አስፈልታችሁ ቁጭ ብላችሁ ማየት ነው። ብዙ ጥያቄ ገዳ ይነሳል። ብዙ ነው የምላችሁ ወገኖች። አሁን የማርያም ብቻ ጉዳይ አይደለም። ኧረ ገና ማለት ጥያቄ አለን፣ እንመጣለን። ግን እያንዳንዷ ላይ ነጥብ በነጥብ አሁን መጀመሪያ የማርያምን ይመልሱልንና ወደሚቀጥሉት ብዙ ጥያቄዎች አሉን። ኦኬ። ስለዚህ የሊቃውንት ጉባኤም ተዘጋጁ፣ ሲኖዶሱም ተዘጋጁ። እዛ ውስጥ ያላችሁ ቀሳውስትም ዲያቆናትም በደንብ ዳጎስ አድርጉት በቅዱሳት መጽሐፍት እውቀት ራሳችሁን። ምክንያቱም ለሚጠይቋችሁ መልስ ይኖራችሁ ዘንድ እንግዲህ የራሳችሁን ማዘጋጀት እንዳለባችሁ መጽሐፍ ቅዱስም ይናገራል። ስለዚህ እቺ ብቻ አይደለችም፣ ሊመጣ ያለው ገና ብዙ የጥያቄ ወጀብ ሰርፍ አድርጋችሁ የምትጨርሱት አይነት አይደለም ባይነን እና ስም ማስረዘሙ፣ ዝም ብሎ በባዶ መገሰጹ፣ እንደው የተለያየ ነገር ማድረጉ መልስ አይደለም። ወጣቱ መልስ ነው የሚፈልገው። አሁን መልስ የሚሰጥበት ጊዜ ነው። እንደው ግን ያው በቀላሉ ነው። አሁን እቺ የማርያም ጉዳይ ተነሳችሁ፣ እሱ አንዷ ቀላሏ ናት እንበል። ምክንያቱም ገና ከባድ ጥያቄዎች ይመጣሉ። ባይዘወይ አስታውሳችሁ ከሆነ ከዛሬ ጥቂት ወራት በፊት በነገረ ክርስቶስ ላይ ትልቅ ጥያቄ ነበር። ኢየሱስ እርሱ አምላክ አለው የለውም የሚለው ደግሞ በጣም እንደዚሁ ጎራ ተከፋፍሎ ሲጨፋጨፉ ነበር። ያው እሱ ተረሳ ከጊዜ በኋላ ውሃ በላው ነገር ሆነ ጥያቄው። እሱም ጥያቄ ገና ሪሰርፌስ ማድረጉ መነሳቱ አይቀርም። በስጋው አምላክ አለው የለውም የሚለው ከዛ እሱ ጥያቄ ደግሞ ሲመለስ የስላሴን ትምህርት ያፋልሳል አያፋልስም የሚሉትን ከትምህርቱ ደግሞ እናንተ ከምትመልሱት መልስ ለማንኛውም ነገሩ ግን ቁም ነገሩ ምንድን ነው? ይሄ ሁሉ ሲጠቀላል ምንድን ነው ሲባል መጽሐፍ ቅዱሳዊ የሆነ መልስ ለወጣቱም ስጡት። እዚህም ቲክቶክ ላይ እንደው ባለ በሌላ አቅማቸውም ጉልበታቸውም የሚቧጥጡትን ወጣቶች ዝም ብለው ከማውገዝ እና ከመገሰጽ ይልቅ ለእነሱ መልስ ስጧቸው፣ አታሳፍሯቸው። እነሱ እስከዛሬ ድረስ አባቶች አሉን፣ እኛ በነሳሳት የሚመኩ የሚገስጹን፣ የሚያስተምሩን ብለው በጣም በቃ በሙላትና በኩራት ይናገሩ ነበረ። ግን አባቶች የተባሉቱ የት እንደገቡ አናውቅም። ውሃ በልቷቸዋል። አባቶች ሆነው የታዩት ግሳጼ ላይ ብቻ ሆነ። መልስ ላይ አባት የተባለ ጠፋ። ሁሉም ጸጥ አለ። ምን ነው ይሄ ጸጥታ? እኛ የጴንጤ መዝሙር አንጋብዛችሁም። ዝምታ ሆነ ጸጥታ የሚለውን መዝሙር አንጋብዛችሁም። ነገር ግን በእውነቱ ዝምታ ሆኗል ጸጥታ። መልሱልን፣ ጥያቄ አለን። ወጣቱንም መልሱለት፣ ጥያቄ አለው እና ኬንም ዝም ብላችሁ አታልፏቸው። እዚህ ቲክቶክ ላይ የሚያገለግሉትንም እንደው ዝም ብላችሁ እንደው በግሳጼ በምናምን በስድብም እናንተ የታክሲ ሰፈር ልጆች ወር ታክሲ ምናምን ነው አትበሏቸው። በቃ ባስ የሚሳፈር ታክሲ የሚሳፈር የራሱን መኪና ይኑረው፣ እሱ የእናንተ ቢዝነስ አይደለም። ግን ለተጠየቃችሁት ያው መልስ ስለሌላችሁ ወደ ስድብ ገብታችኋል። ለማንኛውም መልስ እንፈልጋለን።
መልስ እንፈልጋለን። እስከ ዛሬ ድረስ እንግዲህ ለዘመናት ይህንን ህዝብ አይኑን ከጌታ ከኢየሱስ ክርስቶስ ላይ አንስቶ እነ ማርያም ላይ እና የተለያዩ ፍጡራን ላይ እንዲያደርግ እስከ ዛሬ ድረስ አስተምራችሁታል። ቀጥቅጣችሁን ያስተማራችሁት ይህንን ህዝብ ምን እንዲሆን የክርስቶስ ተቃዋሚ እንዲሆን ቀጥቅጣችሁን ያስተማራችሁት። ይሄንን በጣም በድፍረት ነው የምናገረው። ክርስቶስን የሚቃወም ትውልድ ለማፍራት በደንብ አድርጋችሁን ያስተማራችሁት። ከገድላችሁ ጀምራችሁ እያንዳንዱ ስብከቶቻችሁ ሁሉ ጭምር ምንድን ነው ሲባል ሰው ኢየሱስ ክርስቶስ ያደረገለትን የአብ ልጅ ኢየሱስ ያደረገለትን እንዳያይ በእርሱም እንዳያምን እንዳይድንም በራሳችሁ ሰው በፈጠረው ተረትና ስራ በቃ አስራችሁታል። በደንብ ቀጥቅጣችሁ ነው እሱ ላይ ያሰራችሁት። በንስሐ አባት ሁሉ እየገባችሁ አሁን ግን ያ ዘመን እያበቃ መጥቷል። እንደ ድሮ ቃለ ሕይወት ያሰማልን ብሎ የሚሄድ ትውልድ የለም። አባቶች ተብለው እንግዲህ መመኪያ የተደረጉት እስከ ዛሬ ድረስ ዝም ጭጭ ሆኗል። እንግዲህ አባቶች ነቃ ነቃ በሉ፣ ራሳችሁን አብዴት አድርጉ። መጽሐፍ ቅዱሱንም ያው ለእናንተ አንብቡ ብለን ባንመክርም ግን አንብቡ። ከዛ ደግሞ መልስ ስጡ፣ ለወጣቱም መልስ ስጡ። እኛም ጴንጤ ብላችሁ እንግዲህ ለዘላለም ለዘመናት ሁሉ መናፍቅ እያላችሁ የሰደባችሁ ለእኛም መልስ ስጡ እባካችሁ። ያው ኦርቶዶክስ ለዘላለም ትኖር በሚለው ዘጋዋለሁ ንግግሬን። ተባረኩ። ተባረክ ቢኒዬ። ጌታ እግዚአብሔር ዘመንን ይባርክ። ወገኖች ጸጋ ይብዛላችሁ። ተባረኩ። ላልሰሙ ቤተሰቦቻችሁ አሰሙ። ምን ነው የምታሰሙት? ወንጌልን ማለት ነው። የማዳኑን ወንጌል ከትናንትና ይልቅ ለዛሬ በጣም ልንመሰክር ይገባል። ስለ ጌታ አዳኝነት በምንናገርበት ሰዓት ላይ የጌታን አዳኝነት የሸፈኑ የጋረዱ እሱ አዳኝ ነው ተብሎ በተባለበት አፍ ሌሎችም ያድናሉ፣ እንትናም ታድናለች፣ እንትናም ያድናል እየተባለ በየሰፈሩ ደግሞ እኮ ማቆሚያ እኮ የለውም። ወንድሞች ናቶች ማቆሚያ የለውም። ወለተ ስላሴ ይልሃል፣ ወለተ ማርያም ይልሃል፣ ወለተ ጴጥሮስ ይልሃል። በቃ አንድ መዓት የጫጩ አሮጊቶች ሰብስበው ከየት እንደሚያመጧቸው ነው በጣም በጣም የሚያሳዝነው። እና ይቅርታ አድርጉልኝ፣ እዚህ ውስጥ ያላችሁ በእድሜ ያረጃችሁ እናቶችና አባቶች ይቅርታ አድርጉልኝ። እኔ አሮጊት የሆነች እናት አለችኝ። አያቴም ልክ እንደዚሁ አርጅቷን የሞተችው። ለአሮጊትና ለሽማግሌ ክብር የሌለኝ ሆኜ አይደለም፣ ግን በቃ ምድራችን ላይ ታቦት ተቀረጸለት የሚባል አንድ ህፃን ነው አለ የተባለው። እሱስ ቢሆን ገና ምኑ ተረጋግጦ ነው ብለህ ብትለኝ ህፃኑ ቄርቆስ ይላል። ሌላው ግን በሙሉ አረጋዊ ነው እንዴ። የእድሜያቸውን አሹቅ እነሱ በልተው ከጨረሱ በኋላ እንትና ጻድቅ ናት እንትና ጻድቅ ናቸው እየተባለ በእነሱ መኑ ይሉናል። አንተ በፍጡር በስጋ ለባሽ እንድንደገፍ እንድንታመን የሚያደርግ እኮ ትምህርት ታላቁ ነቢይ ኤርሚያስ እኮ ተናግሯል። የተረገመ እኮ ይሁን እኮ ነው ብሎ ያለው። የተረገመ ስጋ ለባሹን ክንዱ የሚያደርግ ልቡን ከእግዚአብሔር የሚመልስ እርጉም ነው እኮ ያለው። በምድረ በዳ እንዳለ ቁጥቋጦ ነው የሚሆነው። በቃ እንደዚሁ ክንችር ያለ የማያድግ የማያፈራ ራሱን የማይተካ ለጥላነት አይጠቀም ምንም። በቃ እንደዛው ማለት ነው። እና በቃ ገላግሌው አለ ምልህ እግዚአብሔር ወንዶች ልጆች አይደለም የሰጠን ለማዳን፣ ሴቶች ልጆችም አልሰጠንም ለማዳን። ሴቶችንም ወንዶችንም ለማዳን አልሰጠንም። የሰጠን ወንድ ልጅ ነው። በቁጥር አንዱ ጌታ የሁሉ ጌታ ነው። ለሚጠሩት ሁሉ ድሃ ነው አይልም። የሚጠሩት ሁሉ ባለጠጋ የሆነ በምሕረቱ ባለጠጋ በጸጋው ባለጠጋ የሆነ ማለት ነው። በፍቅሩ ባለጠጋ በሁሉ ባለጠጋ የሆነ ነው። ለሚጠሩት ሁሉ ባለጠጋ ነው። እናስ የጌታንና የእናቱን ስም የእነ አርሴማ የእነ ከተማን ስም የሚጠራ ይድናል አይደለም ያለው። የጌታን ስም የሚጠራ ይድናል። በቃ ልጣፊ የለው ጭማሪ ፔፕሲ ላይ ነው ጠይቅ የተባልከው እንጂ ለማዳን የምትድንበትን ድነት እግዚአብሔር አብ መንግስት ውስጥ ገብተህ ብትፈልግ አንድ ልጅ ነው ያለው። ብቸኛ ተቀዳሚም ተከታይም የሌለው አንድ ልጅ ነው ያለው። የባህሪ ልጁ ማለት ነው።
ለሱ ተቀዳሚም የለውም ተከታይም የለውም። ልጁ እና እናቱ እና አክስቱ እና ወንድሞቹ አያቱ ቅድመ አያቱ እያለ ማለች የማርያም እናትና አባት ኢያቄምና ሐና ነው ብለው ዳሉ እና እናቱ ያለው ልጁ ያለው አክስቱ አጎቱ ያለው የዘላለም ሕይወት አለው አይደል? የምን ልጥፍጣፊ የምን ግርቶና ቡቱቱ የለም። ኢየሱስ ላይ የምትደርበው ነገር ብራዘር ለመዳን የዘላለም ሕይወት ለማግኘት ለመጽደቅ ከዘላለም ፍርድ ለመዳን ሕይወትና አለመጥፋትን ወደ ብርሃን ያወጣው በልጁ በኢየሱስ ክርስቶስ ወንጌል ነው። ይሰመርበት። ኦኬ፣ ይሰመርበት። እዚህ ውስጥ ያላችሁ 830 ሰዎች እግዚአብሔር አብ አንድ ልጁን ሰጥቷል። አንተን በመውደድ እኔን በመውደድ አንቺን በመውደዱ ዓለምን በመውደዱ ምክንያት ለመወደድ ምንም ያዋጣ ነው መልካም ስራ ጠባይ ምናም ነገር የለም። ስለዚህ የዘላለምን ሕይወት የምትፈልጉ ሰዎች ወደ እግዚአብሔር ልጅ ወደ ኢየሱስ ክርስቶስ። ይኸው ዘመንህን ሁሉ እየተለመንክ ነው። በአክስት በአጎት በወንድም በአያት በአባት በእናት በአክስት ልጆች በኩል ማለት ነው። በጓደኛ በስራ ቦታ በምናምን ጌታን ተቀበል ተው እባክህ ጌታን ተቀበል ያንተን ጌታ ቀቅለህ ብላው ምናምን ነገር ብሎ ይቀላል። ግድ የለህም አልኩ። እኛ ቀቅለን የምንበላው ጌታ አይደለም ያለው። እኛ ሰው በሊታ አይደለም። እሺ ቀቅለው ብላ ይሉሃል። ቀቅለህ ብላው። ያው ይሄን ጌታ ግን ብትገፋው ይሄን ጌታ ባትቀበለው ከኃይሉ ክብር ርቀህ በዘላለም ጥፋት በምትቀጣበት ድቅድቅ ጨለማ እሳቱ የማይጠፋበት ትሉ የማያንቀላፋበት የዘላለም የጥፋት ቤትም ተዘጋጅቶልሃል። ስለዚህ የምስራች አይደለም፣ ወዮልህ። ስለዚህ ወዮልህ። ቅዱስ እግዚአብሔር አብ አባቱ እንዴት እንደሚበቀል ያውቃል። በመጽሐፍም ተጽፏል። እግዚአብሔር አብ እኔ እበቀልለታለሁ ብሏል። እስራኤላዊ ሁን አሕዛብ ሁን ከየትኛውም ነው እግዚአብሔር አብ አባቱ ለመስቀል ሞት አሳልፎ ሰጥቶት በአንድ ልጁ ላይ ጨክኖ አባ እኮ ነው ያለው። እየሰማኝ ነው? የኔ ልጆች ድምፅ እየሰማ ነው አይደል? ልጆቼ በጭንቅ ውስጥ ሆነው ባባ ብለው ገና ሲያለቅሱ እንኳን የወለደ አንጀት ያውቀዋል። እግዚአብሔር አብ አባቱ ልጁን መስቀል ላይ በአመፀኞች እጅ በኔና በአንተ ምትክ በደረቅ እንጨት ላይ በምስማር ሲያጣብቁት አባት ሆይ ነው ብሎ የጮኸው። ስለምን ተውከኝ? ሊተው የማይችለው ጌታዬ ስለ እኔና ስለ አንተ ነው የተተዋ። የዓለምን በደልና ኃጢአት የኔ እናንተን ግሳንግስና ቆሻሻ ነገር ተሸክሞ ማለት ነው። አንተ አቡነ ተክለ ሃይማኖት ተቅማጡ ትለኛለህ። ጠጣው ከፈለግ ጠጡት ከፈለጋችሁ ማለት ነው። እንዲህ አይነት የበሰበሰና የከረፋ ትምህርት መንፈሳዊ ትምህርት ብለን የእግዚአብሔር ልጅ ደም ቀራንዮ መስቀል ላይ ፈሶ ተቅማጥ ብለው ሲሉ አሜን ትላለህ። ፍርፋሪ ብለው ሲሉ አሜን። የአፄ ዘራ ያዕቆብ ላብ ከክርስቶስ ደም እኮ ነው ብለው ሲሉ አሜን። ኢየሱስ ጌታ ነው ተብሎ ሲባል እንዴት? ይሄ አንተ እኮ ጠማማ እባብ መንፈስ እኮ ያለው ማለት እኮ ነው ኢሳያስ የተናገረው። ጠማማ ሌዋታን ማለት ነው። የጽድቅ ጠላት የሆነ
የእግዚአብሔር ልጅ ኢየሱስ ክርስቶስን ስሙን የሚራገም ስሙን የሚያሰድብ ስሙ ሲጠራ እንዲያንቀጠቅጣቸው አድርጎ ዓለሙን እኮ ነው ያደራጀው። ታውቃለህ? ሉሲፈር ዓለሙን እኮ ነው ያደራጀው። የእነሱን ፍቃድ ተጨምሮበት ማለት ነው። የአቡነ ተክለ ሃይማኖት ተቅማጥ ብለህ ስለ በረከቱ ይደርብኝ ይላል። ምን በረከቱ ያድርባል? ኩባያህን ይዘህ መሰለፍ ነው ያለብህ እንጂ ቅዱልኝ በል። እዛ የሚቀዳ ነገር ካለ እየቀዱ ይስጡ። ለበረከት ትቀባዋለህ፣ የምትጠጣውም ከሆነ ትጠጣዋለህ ማለት ነው። ምን አልከኝ? ይህንኑ ነው ብዬ የምልህ። በረከታቸው ይደርብን ይለኛል። ይመጣና የተቅማጥ በረከት ነውር አይደለም እንዴ? ነውር እኮ ነው። አንተ የስላሴ ባሪያ እያልኩ ነው ያደግኩት ከልጅነቴ። አሁንም እውነት ነው፣ የስላሴ ባሪያ ነኝ። ነውር እኮ ነው። ነውር እኮ ነው። አይ እንዳልክዬ ከፈለክ ራቀበል ቁርስ አቅርብ ያለው እንዴ እየበላችሁ ያላችሁ ሰዎች እንግዲህ ምን ይደረግ እንግዲህ የጠባዩ የስራው ጠባይ ነው። ራቅ በሉ እንግዲህ ከቲክቶክ ዓለም ትንሽ ራቅ በሉ። ህዝባችን አየህ ይቀልድብሃል ማለት ነው። ማንም ጥፍር ጸጉር ያዝ። ጸጉር ካገኘህ የዘርሽን የዘርዬን የዘርያ ብሩክን ይሏል። እንግዲህ ሰው 20 ጣት ነው ያለው፣ 10 የእጅ 10 የእግር። የኢትዮጵያ ህዝብስ 1.2 ሚሊዮን አይደል? 120 ሚሊዮን አይደል? አሁን ለኢትዮጵያውያን እንኳን ራሱ ይዳረስ ተብሎ ይባል። ለጎጃም ህዝብ ራሱ እንኳን ይበቃዋል እንዴ? ጎንደሬውና ትግራዩ፣ ወሎየውና ሸዋውን፣ ኦሮሞና ምናምን ነገር ይባለው እሱ ገና ወደ ወላይታ ደቡብ ሄደው ተከፋፍለው ለጎጃም ህዝብ ይበቃል እንዴ? ከ20 ጥፍር ላይ እስካሁን ድረስ እየበቀለ እያደገ እየተቆረጠ እየበቀለ በታምራቱ እማልቦ ነገር ዘይሳኖ ለእግዚአብሔር እያላችሁ እንደዚህ እየለጣጠፋችሁ ጥፍር ልታድሉን የፈለጋችሁት አንተ አታፍሪም ወይ? እየሰማሽ ነው? እሺ ሶፋ ላይ ቁጭ ብለሽ አታፍሪም ወይ? ጥፍር አምላክ ሰው ከድንግል ተወልዶ በበረት ጥፍር ፍለጋ ችኳንታ ተከራይተሽ ጢስ አባይ ልትሄጂልኝ ማለት ነው። የኔ እናት ሰይጣን በሲኦል ልክ እንደነ ሜሲና እንደነ ክርስቲያኖ ሮናልዶ እንደሚባሉት በስቴዲየም ውስጥ እንደሚጠልዙት ኳስ ዘመንሽን ሁሉ ዘላለምህን ነፍስን እንደዚህ እየጠለዙ ወደሚያሰቃዩት ጥፋት ውስጥ እንዳትገባ የአብን ልጅ ኢየሱስ ክርስቶስን ሳትቀበለው የዘመን ቁጥር እንዳያልቅ የዘመንሽ ቁጥር እንዳያልቅ አንዱ እንዳዘጠዘጥሽ ማለት ነው። ቸኳንታ በተከራይ ባንዲራ ለጥፎ አልጋ በአልጋ ነው መንገዱ ምናምን ነገር ብሎ ይላል። መባል ያለበት ጠመዝማዛ ነው መንገዱ፣ ጠመዝማዛ ነው መንገዱ። እንደዚህ ነው ማለት አይደል? ምን አልጋ በአልጋ ምን አናውቀውም እንዴ? ይሄድላል። በቃ ብራዘር ሄዶ ከተራራ ላይ አፈር ቆፍሮ ይመጣላል። የወሎን አፈር እኮ ነው ቆፍሮ የመጣው ብራዘር። ምን የምታመጣው ነገር አለ? የትግራይን አፈር፣ የጎንጃምን፣ የጎንደርን፣ የአርሲ ሚድ፣ ገምጎፋ ሚድ፣ እዚህ ወላይታ ሚድ ምንም ቦረዳ የሚባሉ ዋሻ ውስጥ አላሉንም። ያኔ እዛ በነበርኩበት ሰዓት ላይ ማለት ነው። ይህን እንዳልክዬ ሀገር ማለት ነው። እንዳልኬ አንድ መዝሙር አለው። እሱም ባሰማችሁ እኮ አሁን እንዳለ ጉባኤ ይበተናል። እዚህ ዲያቆኑ ጀሪካ ይዞ ይጠልስልህ ነበር ቁጭ ብዬ ሳየው ማለት ነው። እኛ ስኬት ነው አላጠጥተን እኮ ነው ሲያልቅ ጀሪካውን ውለድ ነው እንደዛ ስትቀጠቀጠው የነበረው እንዴ እንዳልክ ነው ወይ ብዬ ሳይልህ ቁጭ ብሎልሃል። የመድኃኒዓለም ባሪያ እዛ ጀሪካውን ጨርሶልህ ኢየሱስ አይም ጠላ ጠጥተን ጨረስን እንዘምር ተባብለን ጀርካኑን ደግሞ ከብሮ ሰው እንዳልክ ኬት ምንኛም ባንጠጣው ነገር ነበር እንዳከፍቶሱ በፈጠረ በባንዲራም ላይ አላሳየው አይ ይቅር በእኛ ይቅር። ግን እኔ እንደዚህ ውልብ ስል ቲክቶክ ላይ አይቼው ቢጫ ጀሪካ ነው ይነርተዋል አልኩ። እኔ ምዬ ማርያም ነው ደግሞ ብሎ የሚሉት እኔ በደመና ይላሉ። ወይኔ የመጣልን ጌታ በስጋ ተወልዶ
ቤተልሔም ኤፍራታ በዳዊት ከተማ የተወለደ የዓለም መድኃኒት እንጂ አወጣጡ ከቀድሞ ጀምሮ ከዘላለም ነው ብሎን ሚኪያስ ነግሮን የአባቶቻችን አምላክ በኤዶምያስ ላይ የሚራመድ ጌታ ማለት ነው። በጽድቅ የሚናገር ለማዳን የሚበረታ ጌታ እየተራመደ መጣ እኮ ወደዚህ ዓለም። ብርሃን በዓለም ነበር ይላል። ወንድሞቼ ኢየሱስ ያድናል። በጣም ነው የምታበሳጨኝ ኤርሚያስ እንደዚህ ብለው ሲሉ የሚሉ ኮሜንታተሮች በውስጥ አይቻለሁ። በውስጥ ሜሴጅ የሚጽፉ ምንም ልረዳሽ አልችልም ታለምዬ። ኢየሱስ ያድናል። ኢየሱስ ጌታ ነው። ይሄ የጴንጤ ፉከራ፣ የጴንጤ ሽለላ፣ የጴንጤ ቀረርቶ እንዳይመስልህ የሐዋርያቱ ስብከት እንጂ የቅዱሳን መላእክት ስብከት እንጂ የቅዱሳን የብሉይ ኪዳን ነቢያት ትንቢት እንጂ ኢየሱስ ያድናል። ኢየሱስ ጌታ ነው። ይህ ነው የሐዋርያቱ ስብከት። ፈልግ በጳውሎስ መልእክታት ውስጥ በጴጥሮስም በዮሐንስም አሁን አታምታታም ስልህ እስቲ ጳውሎስ የቱ ጋ ነው 13 14 መልእክት በጻፈበት እመቤቴ አቁራሪተ ማት ብሎ ያለበት? የማታቆራውን ማት አቆራሪ ትላለች እንዴ ይላል እንዴ? አንተ ስነ ስርዓት አይኖርም እንዴ? አናድርክ ጨጓሬን ገለበጥከው ይላል። በቃ ይገልበጥ አልኩ። ከተቃጠለ የሚቃጠል ፈዋሹ ጌታ ኢየሱስ ይፈውሳል አልኩ። እንዴ ስንት ነገር እኮ ነው የተጣባብን ነገር ዘመናችን ሁሉ ስንጠጣ የነበረው አልኩ። ከክፉ እውቀት ጋራ ክፉ መንፈስ ነው የሚገባብህ። እርድብን አረከኝ ያሉ አዲስ አበባ ውስጥ ኢትዮጵያ ውስጥ በነበርኩበት ሰዓት ላይ ቁጭ አድርጌ ስነግራቸው በቁጭ ባሉበት ቦታ ፓራስታሞል ኪኒን ያወጡ ሰዎች አሉ። ራስ ምታታቸው ተነስቶ ያ ምናምንቴ መስሎኝ አንዳንዱን ውጣ ብዬ ስለው ወጥቷል እየጮኸ እሪ ብሎ ማለት ነው። ወጣ እንዲህ አይነትም እኮ ጌታ ነው። ጌታዬ ኢየሱስ አዳኝ እኮ ነህ። ኢየሱስ ጌታዬ አዳኝ እኮ ነህ። አዳኝ እኮ ነህ። እዚህ የተሰበሰብን የተኮለኮልን ስራ ያጣን መሄጃ ያጣን የምንናገረው ያጣን ቤተሰብ የሌለን ሰዎች አይደለን። አዳኝ እኮ ነው የአብ ልጅ ኢየሱስ። አንቺዬ በደንብ እኮ ነው የሚያድነው። በደንብ እኮ ነው የሚያድነው። ከሲኦል ነጥቆ የሚያወጣ እኮ ጌታ እኮ ነው። ከድቅድቅ ጨለማ ወደሚደነቅ ብርሃን። ብርሃኑን ይኸውልህ ብራዘር ልታየው አትችልም። የሚደነቅ ብርሃን። እኛ አንዳንዶቹ የመጡ መስሎን ግጥሙን ሰው ይግጠምላቸው ራሳቸው የዘምሩት አናውቅም። ከድቅድቁ ጨለማ በለው ዘምረውልህ ግብፅ ናፈቀኝ ብሎ አልተመለሰ መሰለህ። ያልመጡ ሂያጆች ብያቸዋለሁ እንደነዚህ አይነቶቹ። ወይ ደግሞ ሰው ሲወጣ አይቶ የወጣ ማለት ነው። እስራኤል ከግብፅ ሲወጣ እኮ አብሮ ተቀላቅሎ የወጣ ድብልቅ ህዝብ አለ። ምንድን ነው እያልክ ያለው ኤርሚያስ? አዎ እናገራለሁ። ፍየሎች የሆናችሁ እንክርዳድ የሆናችሁ ራሳችሁን ለዩ። እማትለዩ ከሆነ ራሱ እረኛው ይለይሃል። እኛም ደግሞ ከፍሬ አይተን እንለይሃለን። ከፍሬሽ አይተሽ እንለይሻለን። ጉባኤ ቁጭ ብለህ ከእኛ ጋር ጊዜ ጌታና ምልክ ተብሎ ሲባል እጅን አንስተህ እኛ የምንናገረውን ቃል ስለተናገር ከአንተ ክርስቲያን አይደለም። ሃሌሉያ ጌታ ይመስገን። አሜን። ታቆማለህ ሽቀላል ብራዘር። የአብን ልጅ ኢየሱስን ፈልገው እኔም ፈልጉ በህይወትም ትኖራላችሁ ብሎ እንዳለ ጌታ ማለት ነው።